በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ሰሞኑን ስለ ኢትዮጵያ ታላላቅ አባቶቻችን የኖሩባትና የቀደሙ ገዳማት ተነስቶ በሚዲያ ላይ ብዙ ሰዎች የሚመለከታቸውም የማይመለከታቸውም አንዳንዶቹ ሁል ጊዜ እንደምናገረው ለላይክና ለሚዲያቸው እድገት ፍጆታ ለማዋል ገዳሙን ሲያብጠለጥሉት እያየነው ነው። በዚህ በመጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ ይላል። ሌላ እንግዲህ ይህ መጽሐፈ ያው ስክሪኑ ላይ እንደምታዩት የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በመጽሐፈ ቀሌምንጦስ ላይ ይህ ቀሌምንጦስ የሐዋርያው የቅዱስ ጴጥሮስ ደቀ መዝሙር ነው። እሱም ብዙ ገዳማውያንን ስርዓት እንዴት መኖር እንዳለባቸው ጽፏል። ገዳም ማለት እንግዲህ በበረሃ በተራሮች ሰዎች ከሰው ተለይተው አባቶቻችን ስለ ክርስቶስ ፍቅር ስሉ የሚጋደሉበት ስፍራ ነው፣ የስጋዊ ማንነትን ለማሸነፍ። ነቢያት ቤተክርስቲያንን በገዳም ውስጥ ሆና አይተዋታል። በተራሮችም ላይ ሆናም እጅግ ስታምር ተመልክተዋታል። በተለያዩ የመንፈሳዊ ክብሮችም የበላይ ትሆነን ዘንድ አደረግን፣ ጌታችን እንዳዘዘንም በእሷ ላይ ስርዓትን ሰርተናልና ይላል። የገዳማውያን እንግዲህ የራሳቸው የሆነ ገዳም ስርዓት አላት አይደለም። በዓለም ውስጥ ያለችው አይደለም ገዳማውያን፣ በዓለም ውስጥ ያለችው ቤተክርስቲያን ራሱ አሁን እያንዳንዱ አስተዳዳሪ ያለው በተዋረድ ሁሉም የራሱ የሆነ አገልግሎት ድርሻ አለው። እንግዲህ ሰዎች ዛሬ ለጥቅም ለዝና ስሉ ነው ወደ ገዳሙ እየገቡ ገዳሙን እያመሰቃቀሉት ያሉት። የተወደዳችሁ የእግዚአብሔር ቤተሰቦች እኔ ከሌ አልልም፣ ነገር ግን ገዳሙ የሚመለከታቸው ሰዎች አሉ። ደግሞ ከሁሉ በላይ እዛ የአካባቢው ሊቀ ጳጳስ እስከ ወረዳ ቤተ ክህነት የስራ አስኪያጅ በጣም ብዙ አገልጋዮች አሉ። እና ለምንድነው አሁንስ ዛሬ ራሱ ቤተክርስቲያናችን ትልቅ ተቋም ናት። ያ ዋልድባ ገዳም ደግሞ ትልቅ ገዳም ነው። ትልቅ ገዳም እንደመሆኑ መጠን የቤተክርስቲያናችን ሚዲያ ለምን ዝም አለ? ይህንን ችግሩን ቦታው ድረስ ሄዶ ለምን አያጣራም? ምክንያቱም ውስጥ ያሉት አባቶች ስርዓቱን ማን እንዳጠፋ፣ ማን ትክክል እንዳደረገ፣ ማን በህጉ በስርዓቱ የትኛው ገዳም እውነተኛ እንደሆነ፣ የትኛው ገዳም ነው የጥንታዊው ወይንም ደግሞ በምንድነው ግጭታቸው ብሎ ልፈታ ያልቻለበት የቤተክርስቲያናችን ትልቁ ሚዲያ ምንድነው የሚሰራ? እንግዲህ አስቡት የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በዚያ ገዳም ውስጥ ባለፈውም ያው ብዙ በምስጥረ ስላሴን የሚንዱ እጅግ በጣም የቆዩ መናፍቃኖች እንኳ እዛ አካባቢ እንዳሉ በተለያየ መንገድ እዛም ያሉ አባቶቻችን ይነግሩናልና ስለዚህ እንግዲህ የቤተክርስቲያናችን አምላክ ቤተክርስቲያናችንን ይጠብቃት እያል በተለይ ስለ ገዳማውያን ስርዓት የሚያስተምር መጽሐፈ መነኮሳት በተለይ ሊቃውንት እነዚህ አባቶቻችን አሉ። ቤተክርስቲያናችን ሊቃውንት አሏት። እነሱ ለምን ዝም ይላሉ? ህግ አላት ቤተክርስቲያናችን። አሁን ገዳማውያኖቹ ከሌን የሚባል ሰው ግለሰብን ረግመዋል። መራገም ትክክል ነው እንዴ ብለው አሁን በዚህ ደግሞ ቤተክርስቲያኒቷን እዛ ያሉት በቅተውና ከሰው ተደብቀው ድንጋይ ተንተርሰው ድምፀ አራዊቱን ታግሰው ራሳቸውን ስጋቸውን ጥለው ነፍሳቸውን ለእግዚአብሔር አደራ የሰጡ አባቶቻችን እዛ ስፍራ ላይ እንዳሉ እውነት ነው። ነገር ግን ደግሞ በመላሹ ያልተገባውን ንግግሮችም የሚናገሩ አሉ። ይህንን ሁሉ ማጣራትና ማጥራት የሚችለው አሁንም የሚመለከተው አካል ነው። እዛም እንግዲህ ገዳማውያን የራሳቸው ስርዓት አላቸው። የገዳሙ መሪ አሉ። እያንዳንዱ አይደለም ገዳማውያን እንግዲህ ይህ ገዳም ነው፣ ገዳማውያን ናቸው ለኢትዮጵያ ስርዓተ ቤተክርስቲያንንም ጭምር የሰሩት የደነገጉትና ስለዚህ ዝም ባይባል ጥሩ ነው። እንዲህ ይላል። በዚህ ይህም አንድ የቤተክርስቲያናችን መተዳደሪያ ደንብ ነው። በዚህ በመጽሐፍ ስክሪኑ ላይ የምትመለከቱት መጽሐፍ ምዕራፍ 1 ከቁጥር 29 ጀምሮ እንዲህ ይላል ቃሉ። ስለ ሹመቱ በውጭ ያሉ ሰዎችን ወይንም መኳንንትን እንግዲህ ስለ ሹመት ነው፣ ስለ ቤተክርስቲያናችን ሹመት ወይም የዚህን ዓለም ሹማምንትን በቤተክርስቲያን ሹመቱ ይረዱት ዘንድ ቢማጸን የነጻች ገንዘብ እሷም ቅድስት ጥምቀት የወለደችውን ንጹሕና ቅዱስ የሆነውን የእግዚአብሔርን ህዝብ ለማድከም ቢፈልግ በማይገባውም ነገር በእነርሱ ላይ ከፍ ለማለት ቢወድ የእርሱ ያልሆነችውን ቤተክርስቲያን የእርሱ ቢያደርግ እርሱ በእርሷ ላይ
ሹም አይደለም። እንደዚሁም ይላል ሊቀ ካህናትና ከእርሱ በታችም ካህናት ያሏት ቤተክርስቲያን ብትኖር ያ ኤጲስቆጶስ ያቺን ቤተክርስቲያንና ካህናቷን ለማዘዝ ወይንም የእነርሱ ከሆነው ኤጲስቆጶስ ፈቃድ ውጪ ያ ኤጲስቆጶስ የገዳም አበምኔቶችን ለማዘዝ እንግዲህ እነዚህ የገዳም አበምኔቶች ገዳምን የሚያዙ ናቸው፣ ገዳምን የሚያስተዳድሩ ናቸው ማለት ነው። እያንዳንዱ እንግዲህ ቤተክርስቲያናችን ስርዓት አላት። አስቡት፣ ገዳማውያንን የሚያዝ ገዳማውያንን የሚያስተዳድር። አሁን እዛ አካባቢ እንግዲህ የቀደመው ትልቁ ገዳም ዋልድባ አቡነ ሳሙኤል ገዳም እዛ ያሉት አበምኔት ሁሉንም ማዘዝ የሚችሉት አባት ናቸው ማለት ነው። እና እኔ ሚዲያ አካላቶች ሁለቱም ሚዲያዎች እንግዲህ ሁለት ሚዲያዎች ናቸው። እኔ እዛ እግረኛ ሚዲያ የሚባል እና ዶንኪ ዩቲዩብ የሚባል ሁለቱ ሚዲያዎች ናቸው። እዛ ስፍራ ላይ ሄደው ይህንን አቧራ እያራገቡ ያሉት እነሱ ናቸው። ለነሱ ማን ፈቅዶላቸው ነው እዛ ድረስ ሄደው ፍቃድ ይዘው ከማን ፍቃድ ይዘው ነው ይህን ታላቅ ገዳም በድፍረት ገብተው የሚቀርጹት? ለምንድን ነው እረኛ የሌለው በጎች የሆኑት ገዳማችን ለምንድን ነው እረኛ የሌለው በግ የሆነበት ምክንያቱ ምንድን ነው? እና እንግዲህ ገዳማውያንን የሚያዝ የገዳም አበምኔቶች ለማዘዝ እጁን ቢዘረጋ እርሱ እርጉምና የተወገዘ ነው ይላል። እርጉምና የተወገዘ። አስቡት እንግዲህ እኛ ብዙ ነገር እንናገራለን አይደለም? ለማዘዝ ራሱ ስልጣን የለንም ማለት ነው። ስልጣን የለንም። ሌሎችም መነኮሳቶች እዛ ቦታ ላይ ህጋዊ እውቅና ያለው በቤተ ክርስቲያኑ በማህበረ መነኮሳት የተሾሙ ገዳማውያን አበምኔቱ ነው ይህንን ቅድሚያ ለመቅረጽም ወይንም ደግሞ ሌላ እዛ አካባቢ እንኳን ሌላ ገዳም በዛ አጥቢያ ውስጥ ገዳም ለመገደም ቢያስቡ ራሱ እኚህ አበምኔት ሳይፈቅዱ አይሆንም ይላልና ቤተክርስቲያናችን እንግዲህ ይህንን ያደረገው መድኃኔዓለም ኢየሱስ ክርስቶስ ነው። ህግና ስርዓትን የሰራ የቤተክርስቲያንን ስርዓትና ህግን የሚሰራ እግዚአብሔር መንፈስ ቅዱስ ነው። ከእግዚአብሔር ቤተክርስቲያንም ይሻር ይላል። እንግዲህ እንዲህ ያደረገ ሰው ወይንም ሽብርን የማይገባ ነገርን የፈጠረ ይሻር ይላል። አባቶቻችን አሁን ወጥተው ስላወገዙ እከሌ የሚባል ሰው ያላቸው አማራጭ ስልጣናቸውን መጠቀም ብቻ ስለሆነ ነው። እኔ መፍረድ አልችልም። ብቻ እንግዲህ የሚመለከታቸው አካል መፍትሄ ቢሰጥ መልካም ነው ብዬ አስባለሁ። በዚህ ጉዳይ እንግዲህ በዚህ በመጽሐፈ ኪዳን ካልዕ ይላል። ኪዳን ካልዕ ይላል እንግዲህ 1 ምዕራፍ 4 የቤተክርስቲያናችን የምትተዳደርበት ስርዓት ነው። ቄስ አይሹም ይላል። ሌላ ያው በስፋት ነው የምንመለከት ይሆናል። ቀሳውስትና መነኮሳት የገዳም አስተዳዳሪዎችን አይሹሙ ይላል። የገዳም አስተዳዳሪውን የሚሾመው ራሱ የቻለ አካል አለ ማለት ነው። ሴቶችና ወንዶች በአንድነት በገዳም አስተዳዳሪያቸው ቢመነኩሱ ለምንኩስና ወደ እነርሱ የሚመጣውንና የሚቀበላቸውን ሁሉ ያመንኩሱ፣ ለእነርሱ እንዲህ ማድረግ ተገቢ ነውና። ስለዚህ ያው በስፋት ይዘረዝራል የእግዚአብሔር ቃል ነው። የቤተክርስቲያናችንን አስተዳደር ካህናት ምን ማድረግ እንዳለባቸው፣ መነኮሳቶቹ ስራቸው ምን እንደሆነ፣ ዲያቆናቶቹ ስራቸው ምን እንደሆነ ይህ ቅዱስ መጽሐፍ እንግዲህ በሚገባ አድርጎ ይዘረዝራል። ትእዛዝ ቅዱሳን ሐዋርያት ማቴዎስና ስምዖን ስለ አስራትና በኩራት ያዘዙት ትእዛዝ እያንዳንዱን ነገሮች እንግዲህ መጽሐፍ ያዛል። የቤተክርስቲያናችንን ስርዓት ገዳማውያን በምን አይነት መንገድ መተዳደር እንዳለባቸው አባቶቻችን ያስቀመጡልን ስርዓት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች አባቶቻችን ያስቀመጡልን ስርዓት ነው። መጽሐፍ ቅዱሳዊ ነው፣ ከመጽሐፍ ቅዱስ የተገኘ ነው እና ስለዚህ በሚያሳዝን ሁኔታ ዛሬ እየተደረጉ ያሉት በቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰሞኑን እንግዲህ ስለ ታላቁ ገዳም ስለ ዋልድባ አቡነ ሳሙኤል ገዳም ብዙ ሲወራና ሲነገር እየሰማነው ነው። የቤተክርስቲያናችን ከላይ ጀምሮ እስከ ሁልጊዜ እንደምንለው እስከ ታችኛው አገልጋዮች ክፍል ድረስ እስከ አገልግሎቱ ክፍል ድረስ የራሷ የሆነ መዋቅር አላት። እንግዲህ እነዚህ ታላቁን ገዳም ብዙ አቧራ እንዲነሳ ያደረጉት የሚዲያ ሰዎች፣ የሚዲያ አካላቶች ማንን አስፈቅደው ነው ወደዛ ስፍራ የገቡት? ምክንያቱም አንደኛ ይህ ታላቅ ገዳም ነው። በኢትዮጵያ ውስጥ የኖረ የመጀመሪያው ቀደምት ከሚባሉት ገዳማት አንዱ ነው። እንደ ቤተ ክርስቲያናችን ስርዓት የገዳማውያንን የሚያስተዳድር የተመረጡ አባት አሉ። በሚመለከታቸው ሰዎች የተመረጡ አባት ናቸው። ከዛ ከነሱም በላይ እንግዲህ እስከ ወረዳ ቤተ ክህነት እስከ ሊቀ ጳጳስ ድረስ ነው የሚመጣ። እያንዳንዱ የራሳቸው የሆነ አስተዳደር ክፍል አላቸው። እንጨት የሚሰሩ አሉ። ልዩ ልዩ የሆኑ አገልግሎት ጸሎት፣ የጸሎቱን ስርዓት የሚያካሂዱ የጋራ ጸሎት። ያው እኔ አሁን እዚህ ላይ መመርመር አልችልም፣ መዘርዘር አልችልም ይህንን ሁሉ። ለማንኛውም ግን እባካችሁ በተቻለን መጠን እንደዚህ አይነት ነገሮች ሲገኙ የሚመለከታቸው የቤተክርስቲያናችን ትልቅ ተቋም ሚዲያ አላት። ቤተክርስቲያናችን የኦርቶዶክስ ቻናል
እንደዚህ አይነት ነገሮች ሲነሱ የቤተ ክርስቲያናችን ሚዲያ ለምንድን ነው ዝም የሚል? እነዚህን ነገሮች ለማጥራት ለምንድን ነው ቦታ ላይ ቶሎ የማይገኝ? ሌላ ደግሞ የማይመለከታቸው ሰዎች በተለይ ታላላቅ ገዳማትና ታላላቅ የቤተ ክርስቲያኑ ቦታ ላይ ተገኝቶ የሚቀርጹትን ቀርጻዎች ለምንድን ነው ቤተ ክርስቲያኒቷ የማታግደው? እና ስለዚህ እኔ በጣም ቤተ ክርስቲያን ማዘዝ አቅም እያጣች እንደሆነ አድርጌ ነው የማየውና ስለዚህ እግዚአብሔር ቤተክርስቲያናችንን የሚመራ ሲቀጥል መጀመሪያ እግዚአብሔር መንፈስ ቅዱስ እንደሆነ እግዚአብሔር መንፈስ ቅዱስ በታች ደግሞ አሉ የቤተክርስቲያን ሹማምንት ስርዓትን በጠበቀ መልኩ እንግዲህ ሕግን ስታረቅ የኖረችው ቤተክርስቲያን ዛሬ ማንም ሕግ አልባ ወይንም በር አልባ ሆና ማንም እየገባ የሚፈነጭበት ከሆነ ለቤተክርስቲያናችን እጅግ በጣም አደጋ ነው እና ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁን እዛ ከዛ ገዳም አባቶቻችን ተራግመዋል እየተባለ ያው እንግዲህ መቼም አስቸጋሪ ነው። ሰዎች ለገንዘባቸውና ለእይታ ለዝና ስሉ እነዚህን ነገሮች ይዘው ይወጣሉ ብዙ ጊዜና ስለዚህ እኛ አንድ ነገር ስንመለከት ሕጉ ይላል ወይ ወደምለው ላይ ብንሄድ መልካም ነው። በተለይ አባቶቻችን እንግዲህ መነኮሳት አበው የሚተዳደሩበት ሕግ አላቸው። ያንን ሕግ መመልከት ነው። ሕጉ የማይል ከሆነ ለምንድን ነው እዛ ገዳም ያሉት አንድ አባት እንዲህ አሉ ብለን መነሳትና ዘረፍ ማለት አያስፈልገንም። ተወደዳችሁ የእግዚአብሔር ቤተሰቦች በዚህ ዘመን መጠንቀቅ ያስፈልጋል።